እሺ ከዶሮና ከእንቁላል ቀድሞ የመጣው ምንድነው? እንቁላል ቀድሞ የመጣው። ሰላም ዩቲዩብ፣ ዛሬ ባበደ ቪዲዮ ተመልሰናል። አካባቢችን ላይ ያሉትን አንዳንድ አስቂኝ የሆኑ እናንተን ያዝናናል እናንተን ያስደስታል ብለን ያሰብነው አንዳንድ ጥያቄዎች እንጠይቃለን እና ቪዲዮ እንደሚመቻችሁ አልጠራጠርም። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ቪዲዮን ሼር በማድረግ ላይክ በማድረግ አበረታቱን። በኮሜንትም ሰላም። ዛሬ ከማን ጋር ነኝ? ዛሬ ከማን ጋር ነኝ? ማነው ስምህ? ማን ነው? ጫላ ይባላል። ጫላ። እሺ ዶሮ አለች እና እንቁላል አለ። ከዶሮና ከእንቁላል ቀድሞ የመጣው ምንድነው? እስቲ ከዶሮና ከእንቁላል ቀድሞ የመጣው ምንድነው? እንቁላል ነው ቀድሞ የመጣው። እሺ ሁለተኛ ጥያቄ፣ እድሜ ስንት ነው? 28። እሺ ከዛሬ 20 ዓመት በፊት ብትወለድ ኖሮ እድሜ ስንት ይሆን ነበር? ስትገምተው ስንት ይሆን ነበር? 50 ይሆን? እሺ 50 ይሆን ነበር። በጣም ጥሩ ትክክለኛ። እሺ ላም ምን ትጠጣለች? ላም ምን ትጠጣለች? ምን ወተት ትጠጣለች ላም? እሺ የመጨረሻ ጥያቄ፣ አራተኛ ጥያቄ እሺ ፈረሰኛ ምንድን ነው? በአማርኛ ፈረሰኛ ምንድን ነው? ፈረስ ነው። ዶሮ ውስጥ የሚሰራው ፈረሰኛ አጥንት ምን ይባላል? እሺ ቫላንታይንስ ዴይ ምንድን ነው? የመጨረሻ ጥያቄ፣ ቫላንታይንስ ዴይ ምንድን ነው? ቫላንታይንስ ዴይ አላውቀውም። እሱንም አታውቀውም? እሺ አመሰግናለሁ። በቃ እሺ ቴንኪው፣ በጣም ቴንኪው።